ሰላም ውድ ተማሪዎች እንዴት አላችሁ? በፓርት 2 ኢመርጂንግ ቴክኖሎጂ ቻፕተር 2 በፓርት 2 ተገናኝተናል። ዛሬ ደግሞ የቀረንን ፓርት 2 እናጠቃልላለን። እስከ ቻፕተር 3 እናያለን። ቻፕተር 3 ኦልሬዲ ሰርተናል፣ ጀምረናል። እንቀጥላለን። እሱንም ይሄን መጀመሪያ እንጨርስና እንቀጥላለን። ምን ላይ ነበር ያቆምነው? ካራክተሪስቲክስ ኦፍ ቢግ ዳታ አይተን ክለስተርድ ኮምፒውቲንግ እንደ ሃዶፕ ኢኮሲስተም የሚለው ላይ ነበር ያቆምነው። ይሄንን ፓርት በደንብ እናያለን። በጣም ብዙ በተደጋጋሚ ፈተናችሁ ላይ የሚመጣ ፓርት ነው። ለዚያ ነው ደግሜ በቶሎ የሰራሁት። ክለስተር ኮምፒውቲንግ ስንል እንግዲህ ከቃሉ እንደምንረዳው ክለስተር ማለት የተሰበሰበ ጥርቅም ማለት አይደለ። ኮምፒውቲንግ ስንል ደግሞ ያው የኮምፒውተር ዓለም ደግሞ የቴክኖሎጂው ዓለም ማለት ነው። because of the quality of big data, individual quantity and quality of big data ብላችኋል። individual computers are often inadequate for handling data at most stages። ምንድነው ቢግ ዳታ? እንግዲህ በጣም ቬሎሲቲ ቮሊዩሙ በጣም በዚህ ታባይት የሚያዝ በጣም ትልቅ ዳታ ነው ብለናል። ያንን ደግሞ በትንሽ ለምሳሌ በትንሽ ኮምፒውተር ያንን ስቶር ማድረግ አልችልም። ምን ያስፈልገናል? ኮምፒውተሮችን ክለስተር ማድረግ ያስፈልገናል። 2 3 4 5 6 ኮምፒውተሮችን በአንድ ጋር ክለስተር አድርገን አንድ ጋር ኢንተግሬት ሆነው እንዲሰሩ የሚያደርግልን ሲስተም ነው ክለስተርድ ኮምፒውቲንግ ወይም ደግሞ ሃዶፕ የምንለው ማለት ነው። to better address the high storage and computational need of big data, computer cluster are a better fit። ኮምፒውተሮችን ክለስተር ማድረግ እንደነገርኳችሁ ብዙ ኮምፒውተሮችን በአንድ ጋር መጠቀም ያንን ችግር የቢግ ዳታ ጀስት ስቶሬጅ ችግር ይቀርፍልናል ማለት ነው። ቢግ ዳታ ክለስተር ሶፍትዌር combines the resource of many small machines seeking to provide a number of benefit። ምን ያደርግልናል? እንግዲህ አንድን የተለያዩ አይነት ለምሳሌ እጥረት የሚሆነው ምንድነው? ስቶሬጅ ነው አይደል የሚያጥረን? የሁለት ኮምፒውተሮች ሲደመር የሶስት ኮምፒውተሮች ሲደመር የአራት ኮምፒውተሮች ሲደመር ብዙ ስቶሬጅ እንድናገኝ ሲፒዩ ነው ፕሮሰስ ለማድረግ ሲፒዩ ነው የሚያስፈልገን። ምንድነው መጨመር ነው ማለት ነው። በነፊቶቹ ምንድናቸው? በነፊትስ ኦፍ የሚለው እነዚህ ያቸው ሪሶርስ ፑሊንግ፣ ሃይ አቬይላቢሊቲ፣ ሃይ ኢዚ ስኬላቢሊቲ የሚባሉ ሶስት ዋና እንትኖች አሉት፣ በነፊቶች አሉት የክለስተር ኮምፒውቲንግ ወይም ሃዶፕ ኢኮሲስተም። ኤግዛም ጥያቄ ላይ ሰርቻቸዋለሁ፣ ገብታችሁ ማየት ትችላላችሁ። ኤግዛሙን ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። በጣም ነው የሚወጡት። እንትኖቹን ቤኔፊትስ ኦፍ ክለስተር ኮምፒውቲንግ ጻፉ ከተባላችሁ ሪሶርስ ፑሊንግ፣ ሃይ አቬይላቢሊቲ፣ ሃይ ኢዚ ስኬላቢሊቲ ብላችሁ መጻፍ ትችላላችሁ። ሪሶርስ ፑሊንግ ስንል ምንድነው? ኮምባይኒንግ ዘ አቬይላብል ስቶሬጅ ስፔስ ቱ ሆልድ ዳታ ኢዝ ኤ ክሊር ቤኔፊት። ጀስት ሪሶርስ ማለት ምንድነው የሚያንሰን ብያቸዋለሁ። ሚሞሪ፣ ሲፒዩ፣ ስቶሬጅ but CPU and memory pooling are also extremely important. Processing large data set requires large amount of all three of these resources. CPU ያስፈልገናል፣ ሜሞሪ ያስፈልገናል። በቃ እነዚህን በአንድ ጋር ደማምረን የብዙ ኮምፒውተሮችን ሜሞሪዎች እንደ አንድ ኮምፒውተር መጠቀም፣ ሲፒዩንም ብዙ መጠቀም ሪሶርሶችን በአንድ ጋር ፑል ሰብስበን አንድ ጋር እንድንጠቀም ያደርገናል። ሁለተኛው ደግሞ ሃይ አቬይላቢሊቲ ነው። ክለስተርስ can provide varied level of fault tolerance and availability guarantee to prevent hardware or software failure from affecting access to data and processing. This become increasingly important as we continue to emphasize the importance of real time analytics. ዳታ አናሊሲስ እናደርግ ምን ይገጥመናል? አንድ ኮምፒውተር ላይ ፌል ካደረገ አንድ ኮምፒውተር ብትሆን ያለችን ያቺ ኮምፒውተር ፌል ካደረገች ጠቅላላ ዳታችን ፌል ያደርጋል። ግን በክለስተር ኮምፒውቲንግ ይሄንን ችግር የሚቀርፍልን ብዙ ኮምፒውተሮች ናቸው። አንድ ኮምፒውተር ፌል ሲያደርግ አንደኛው ይሰራል ማለት ነው። ሃይ አቬይላቢሊቲ አቬይላብል ነው። ሁሉ ጊዜ አንዱ ላይ ሶፍትዌር ወይም የሃርድዌር ችግር ሲገጥም ሌላው ላይ ትክክለኛው ይሰራል። ሁለት ሶስቱ ይሰራል። አንዱ ሲበላሽ ሌላው ይሰራል፣ አንዱ ሲበላሽ ሌላው ይሰራል። ሃይ አቬይላብል ነው ማለት ነው። ኢዚ ስኬሌብል ደግሞ ይሄ አድ እናደርጋለን። ለምሳሌ መጀመሪያ 10 ኮምፒውተሮችን አንድ ጋር አድርገን ቢግ ዳታ እያንቀሳቀስን ነበር፣ አልበቃለን። 20 ማድረግ እንችላለን፣ 30 ማድረግ እንችላለን። ስኬል ማድረግ መጨመር ማለት ነው። ክለስተር ሜክ ኢት ኢዝ easy to scale horizontally by adding additional machines to the group. This means the system can react to change in a resource. ምንም ሳንቀይር የመጀመሪያውን ሳንቀይር ኤክስፓንድ ማድረግ እንችላለን ማለት ፊዚካል ሪሶርሶችን ማሽኖቻችን ለምሳሌ ኮምፒውተር ብላችሁ አስቡት፣ ብዙ ኮምፒውተሮችን አድ ማድረግ እንችላለን የቀደሙ ስራቸውን ሳያቋርጡ ማለት ነው። using clusters requires a solution of for
managing cluster membership, coordinating resource sharing and scheduling actual work on individual nodes ኖድ የሚላቸው የነዛን individual node ማለት ኮምፒውተሮች ማለት ነው just ያያያዝናቸው ኮምፒውተሮች እነዚያን ማለት ነው ሶ ሶሉሽን ማኔጅ ማድረግ አለብን ማለት ነው ማኔጅመንት ይጠይቀናል አንድ ገስ እናደርጋቸው ሶ ክለስተር ሜምበርሺፕ ኤንድ ሪሶርስ አሎኬሽን ካን ቢ ሃንድልድ ባይ ሶፍትዌር ላይክ Hadoop's Yarn which stands for yet another resource negotiator ምንድነው Hadoop's Yarn የሚባለው ይሄን ማኔጅ የሚያደርግልን ጀስት ኮምፒውተሮችን ብዙ ኮምፒውተሮችን ስንጠቀም ምን የማኔጅመንት ችግር ማኔጅ የማድረግ ችግር ይገጥመናል ሶ ያን ማኔጅ ለማድረግ የምንጠቀምበት ሶፍትዌር Hadoop ይባላል ለዚያ ነው ስንጀምር Hadoop ኢኮሲስተም ርዕሱ ያለው Hadoop ምንድነው የሚለው ነው let's discuss characters example ነው ከላይ ያየናቸው ነው ይሄ በፓርት 1 ያየናቸው ኤግዛምፕል ጥያቄ ነው ጠይቀን ኔክስት ላይ ነው እነሱን ስለተረዳናቸው በደንብ አድርገን ስላየናቸው Hadoop ኤንድ ኢኮሲስተም Hadoop ምንድነው ብያለሁ ጀስት ማኔጅ ለማድረግ ጀስት እንትኖች ክለስተር ኮምፒውተሮችን ማኔጅ ለማድረግ የምንጠቀመው ሶፍትዌር ነው ብያቸዋለሁ ሶ ምን ፓርቶች አሉ it is an open source framework intended to make interaction with big data easier man it is framework that allows for a distributed processing of large data set across cluster of computer using simple programming ሞዴሎችን ተጠቅመን ያንን ማኔጅመንቱን ኢዚየር የሚያደርግልን የቢግ ዳታ ላይፍ ሳይክልን ፋሲሊቴት የሚያደርግልን ሶፍትዌር ምን ይባላል Hadoop ይባላል inspired by the technical document published by Google በማን የተጀመረው በጉግል ነው ጀስት ካምፓኒው ምንድነው ማን ያስጀመረው ከተባላችሁ Hadoopን ጉግል ነው ማለት ነው the four key characteristics of Hadoop ምንድነው ካራክተሪስቲክሱ ስንል ምን Hadoop መጠቀም ምንድነው ጥቅሞቹ ስንል ኢኮኖሚካል ማለት ኢኮኖሚካል ከገንዘብ ጋር ስናየው it system are highly economical as ordinary computer can be used for data processing ፍሪ ኦፕን ሶርስ ስለሆነ በማንኛውም ኮምፒውተር መጠቀም እንችላለን ነው ሶ ኢኮኖሚካል ነው ገንዘብ ይቆጥብልናል Hadoop ለዳታ ማኔጅመንት ስንጠቀም በክለስተር ኮምፒውቲንግ ማለት ነው ሪላያብል ነው ስንል is reliable as it stores copies of the data on different machine and it is resistant to hardware failure አንድ ኮምፒውተር ፌል ቢያደርግ ሌላው ላይ ይገኛል ብያቸዋለሁ ሶ ሪላያብል ነው ማለት ነው ማንኛውም ላይ ሶፍትዌር ሃርድዌር ፌለር ሲገጥመን ከአንድ ኮምፒውተር ሌላ ኮምፒውተር ላይ እናገኘዋለን በHadoop ኢኮሲስተም ስኬሌብል ነው አዲሽናል ኮምፒውተሮችን አድ ማድረግ እንችላለን Hadoop ማለት ያው just cluster of computing የምንጠቀመው ሶፍትዌር ስለሆነ ድጋሚ ነው it is easily scalable both horizontally and vertically a few extra nodes help in scaling up the system ኖድ እንግዲህ ስንል የተለያዩ ስዊች ሊሆን ይችላል ኮምፒውተር ሊሆን ይችላል የተለያዩ አይነቶችን ራውተር ምናምን እነዚህ ስዊቾችን አድ እያደረግን ማስፋፋት እንችላለን ማለት ፍሌክሲብል ነው ፍሌክሲብል and you can store as much structured and unstructured data as you need to and decide to use them later በቃ structured any types of data structured some structured unstructured ዳታዎችን ስቶር ማድረግ እንችላለን ፍሌክሲብል ነው ስኬሌብል ነው ሪላያብል ነው ኢኮኖሚካል ነው Hadoop ማለት ነው እነዚህ ናቸው ጥያቄዎች ላይ ከመጡ እነዚህ ለመግለጽ ሞክሩ Hadoop has an ecosystem that has evolved from its four core components data management data access process and storage ምን እናደርጋለን በHadoop ዳታ ማኔጅ ይደረጋል አክሰስ ይደረጋል ፕሮሰስ ይደረጋል ስቶሬጅ ይደረጋል ሶ አራት ኮምፖነንቶች አሉት ማለት ነው it is continuously growing to meet the needs of big data it comprises the following component and many other ብዙ ኮምፖነንቶች እንዳሉት ነው እንግዲህ የHadoop እንትኖች እነዚህ ቴክኒካል ተርሞችን በተቻላችሁ መጠን ለማያዝ ሞክሩ ጀስት ካልተያዙላችሁም ችግር የለውም ግን ለሚድ ኤግዛማችሁ በደንብ ብትዟቸው አማክራችኋለሁ ምንድናቸው Hadoop distributed file system አብሪቬሽናቸውን ያዙ Yarn yet another resource negotiator እነዚህ ጥያቄ ላይ ሰርቻቸዋለሁ እነ MapReduce programming based data processing Spark and memory data processing Big and Hive query based processing of data system እነዚህ ምንድናቸው components of Hadoop ናቸው እነዚህ እነ OS ጆፕን ስኬጁል ለማድረግ የምንጠቀምባቸው Zookeepers ማኔጅ ክለስተሮችን ያደርግልን ሶላር ሉሲን የምንላቸው ሰርቺንግ ኤንድ ኢንዴክሲንግ ለማድረግ እነዚህ ዚህን ኮምፖነንቶችን ያዟቸው ጀስት በነግራችሁም ጀስት የሆኑ አለለ ቴክኖሎጂካል ተርም ስለሆኑ ሊያስቸግሯችሁ ይችላል በየገምታለሁ ግን በቻላችሁት መጠን በእናንተ በሚገባችሁ ያዟቸው እነዚህን ማለት ነው ስክሪን ሾት አድርጋችሁ ወይም ደግሞ ጀስት ገብታችሁ ኖቱ ላይ ያያቸው እነዚህ ናቸው እንግዲህ Hadoop ስናደርግ ዳታ ማኔጅ እናደርጋለን ዳታ አክሰስ እናደርጋለን ዳታ ፕሮሰስ እናደርጋለን ዳታ ስቶሬጅ አራት ፕሮሰሶች እንዳሉት ነው ዳታ ማኔጅ ለማድረግ ማንኞችን እንጠቀማለን ኮምፖነንቶችን ያያችሁ ዳታ አክሰስ ለማድረግ ዳታ ፕሮሰስ ለማድረግ ዳታ ስቶሬጅ ለማድረግ
ኤግዛም ጥያቄዎች ሰርቻለሁ፣ ገብታችሁ ያቸው። ይሄ ነው እንግዲህ ሀዶፕ ይሄን ይመስላል። ኮምፖነንቶች አሉት፣ ፕሮሰሶች አሉት። ለእያንዳንዱ ፕሮሰሶች እያንዳንዱ ደግሞ ኮምፖነንቶች ስራ ላይ ይውላሉ ነው። ቢግ ዳታ፣ ሌላው ቢግ ዳታ ላይፍ ሳይክል የሚለውን እና ቻፕተራችንን እናጠናቅቃለን። እቺ የመጨረሻው ፓርት ነች። ቢግ ዳታ የሚያልፋቸው ላይፍ ሳይክሎቹ፣ ላይፍ ሳይክል ማለት ዑደተ ህይወቶቹ ማለት ነው። ዊዝ ሀዶፕ፣ በሀዶፕ ውስጥ መጀመሪያ ዳታው ምን ይደረጋል? ወደ ሲስተሙ ወደ ሀዶፑ ኢንጀስት ዳታ ኢንቱ ዘ ሲስተም። ኢንጀስት ማለት ማስገባት እንደማለት ነው። ዳታውን ማስገባት ኢንፑት ማድረግ። ዘ ፈርስት ስቴጅ ኦፍ ቢግ ዳታ ፕሮሰስ ኢዝ ቱ ኢንጀስት። ኢንጀስት ማለት ማስገባት፣ ኢንጀስት ማለት ማስገባት። ዘ ዳታ ኢዝ ኢንጀስትድ ኦር ትራንስፈርድ ቱ ሀዶፕ ፍሮም ቫሪየስ ሶርስ ሰች አስ ሪሌሽናል ዳታቤዝ። ሪሌሽናል ዳታቤዝ ምንድነው? ዳታቤዝ ነው ማለት ነው። ዳታቤዝ ማለት ዳታን ስቶር የምናደርግበት፣ አክሰስ የምናደርግበት፣ ሪትሪቭ የምናደርግበት ሶፍትዌር ነው ማለት ነው። ሲስተም ኦር ሎካል ፋይል። ሎካል ፋይል ደግሞ ማንኛውም ስልካችን ላይ ወይም ኮምፒውተራችን ላይ ያለ ነገር ማለት ነው። ወይም ደግሞ ስኩፕ ትራንስፈር ዳታ ፍሮም ሪሌሽናል ዳታቤዝ RDBMS ወይም ቱ HDFS ሀዶፕ ዌር ፊልም ትራንስፈር ኢቨንት ዳታ ምን ማለት ነው? በቀጥታ ወደ ሲስተሙ ዳታ እንዲገባ ማድረግ ነው። ከተለያዩ አይነት ሶርስ ሊሆን ይችላል። ወደ ሀዶፑ ዳታን የማስገባት ስራ ኢንጀስቲንግ ዳታ ኢንቱ ዘ ሲስተም ኢንጀስቲንግ ይባላል። የመጀመሪያው ዳታ ላይፍ ፕሮሰስ ማለት ነው። የሁለተኛው ደግሞ ፕሮሰሲንግ ዘ ዳታ ኢንቱ ስቶሬጅ። ፕሮሰስ ማለት ዳታውን በሀዶፕ ኢኮሲስተም ውስጥ ስቶር ማድረግ፣ ስቶር ከተደረገ በኋላ ፕሮሰስ ማድረግ፣ ኢንጀስት ከተደረገ በኋላ ማለት ነው። ዘ ሰከንድ ስቴጅ ኢዝ ፕሮሰሲንግ in this stage the data is stored and processed. The data is stored in the distributed file system HDFS and the NoSQL distributed data HBase Spark and MapReduce performing data process። እዚህ ጋር ነገርኳችሁ። እዚህ ስዕሉ ላይ ያሳየኋችሁ ናቸው። ያሳየኋችሁ ናቸው። እነዛ ምንድን ናቸው? ዳታ ስቶር የምናደርግባቸው ኮምፖነንቶች ናቸው እነዚህ ያዙ። ዳታ ስቶር የሚደረግባቸው HBase፣ Spark፣ MapReduce እነዚህ ዳታ ፕሮሰስ የሚደረግባቸው ናቸው። ዘ ኔክስት ፓርት ደግሞ ዳታ አናላይዝ ይደረጋል። ከገባ በኋላ ኮምፒውቲንግ ኤንድ አናላይዚንግ ዳታ። ሶ ዚስ ዘ ተርድ ስቴጅ ኢዝ ቱ አናላይዝ። ሂር ዘ ዳታ ኢዝ አናላይዝድ ባይ ፕሮሰሲንግ ፍሬምወርክስ ሰች አስ ፒግ፣ ሃይቭ፣ ኢምፓላ ተጠቅመን ዳታውን በሀዶፕ ውስጥ ምን ይደረጋል? በእነዚህ ኮምፖነንቶች ፒግ፣ ሃይቭ እና ኢምፓላን ተጠቅመን ዳታው አናላይዝ ይደረጋል፣ ኮምፒውት ይደረጋል፣ ይሰላል፣ አናላይዝ ይደረጋል። ቢግ ኮንቨርትስ ዘ ዳታ ዩዚንግ ኤ ማፕ ኤንድ ሪዱስ ዘን አናላይዝ ኢት። ፒግ ኮንቨርት ያደርገዋል ዳታውን፣ ዘን ማፕ ኮምፖነንቶቹ በደንብ ያዙልኝ። ፒግ ኮንቨርት ያደርገዋል፣ ማፕ ደግሞ ሪዱስ ያደርገዋል፣ አናላይዝ ይደረገዋል ማለት ነው። ሃይቭ ኢዝ ኦልሶ ቤዝድ ኦን ዘ ማፕ ኤንድ ሪዱስ ፕሮግራሚንግ ኤንድ ኢትስ ሞስት ሱቴብል ፎር ስትራክቸርድ ዳታ። ሃይቭም የራሱ ስራ አለው። ስትራክቸር ፕሮግራም ማፕ ሪዱስ ያደርጋል። ጀስት አናላይዝ ማድረግ ነው። እዚህ ጋር ስራው ኮምፒውት አናላይዝ ማድረግ ነው። ምን ኮምፖነንቶች ይሰራሉ? ፒግ፣ ሃይቭ እና ኢምፓላ የሚባሉት። በጣም እንዳይከብዳችሁ ግን ጀስት ዋና ፓርቱን እንትዙ። ግን መጨረሻ ላይ ጀስት ምን አደረግ ነው? ኢንጀስት አደረግነው፣ ፕሮሰስ አደረግነው፣ አናላይዝ አደረግነው። አናላይዝ ካደረግን በኋላ የመጨረሻው ፓርታችን የሚሆነው ቪዥዋላይዝ ዘ ሪዛልት። ዘ ፎርዝ ስቴጅ ኢዝ access which is performed by tools such as Hue and Caldera። ሰርች ማድረግ ነው፣ አክሰስ ማድረግ፣ ቪዥዋላይዝ ሰርች አድርገን በዛ ማለት ነው። in this stage the analyzed data can be accessed by user ማለት ተጠቃሚ። እኔ ዳታውን የምፈልገው ከሆነ ዳታውን ሰርች አድርጌ አገኘዋለሁ ማለት ነው። እነዚህ አራቱ እንግዲህ ኢንጀስት፣ ፕሮሰስ፣ አናላይዝ እና ቪዥዋላይዝ ማድረግ የቢግ ዳታ ላይፍ ሳይክሎች ናቸው ማለት ነው። ሶ ጋይስ ይሄን ይመስላል ቻፕተር 2። በቻፕተር 3 አሁን እንገናኝ። ገብታችሁ እዚህ ጋር ቪዲዮውን እዩት። ባባይ። እስካሁን ድረስ ስለተከታተላችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።